ሊቢያ ነኝ 300 ሊቢያ ኤርሚ $300 ልኳል ኤርሚ ዶላር ነው ምንድነው አተ ደግሞ አይነቱ የማይታወቅ ምንድን ፓውንድ ነው ዶላር ነው ምንድነው ኤርሚ እኮ ጠላት እኮ ነው ተጣልተናል እኮ ለምን ላከ አስጥልቆ አስጠንቁለ እንደሌላ ኤርሚ ያኛው ነው የኔ እንዳትሆን ወይ ኤርሚ እሱ ከሆነ አንድ ኤርሚ ይባላል ወይ መጣው ኤርሚ ራሱ ነው ገበሬ ራሱ ስማ አንድ መተት አድርገህ በባንክ ነው የምትልከው በእጅ እንዳትልክ በእጅ የሚሰጥ አደራ ብል እንዳትልክ አንተ ቅንቅና በሰው የሚሰጥ ከሆነ የሆነ ነገር አሰርተህ ነው የምትልክብኝ እንደ ሰለሞን ተካልኝ ልታጠፉኝ ካልሆነ በስተቀር ነኝ ገብርኤል ራሱ ነው አልፈልግም ያንተን ቅንቅና አንድ ነገር አሰርቶ ነው የላከው እዛ ራሱ ነው እንዳትልክ ያንተ እንዳይቀላቀል ከዚህ ገንዘብ ጋር ለብቻው ላክ አንተ ከላክ ግን ወዷል ይገርማችኋል ደንበኛ ያብይ ጠላት ደንበኛ የመከላከያ ጠላት ተቃዋሚ የዛሬ 7 ዓመት እኮ ነው የምትዋወቀው አዎ ድሮ ጓደኛ የነበር ደግሞ ይገርማችኋል በትግል እኮ በጣም ታግረናል እኮ በኋላ ተጣላን ባንዳ ሆነ እንደ ቂጣ የተገለባበጠ አሁን ግን ኢትዮጵያ ይሆናል መሰለኝ አሁን ተሻሽላል እና ብዙ ወዳጆቻችን ላክልኝ ነው የሚል ላክ ነው እንደሚል ይላል ላክ ነው እንደ አንተ አልከው አንተ ትላለህ የማትለው ነገር የለም ላክልኝ ነው የሚለው አለ የቤት ደስ ሲል በቃ የመዝናኛ ቤት እኮ ነው ቀኑ ሙሉ ሰው በቃ ይዞሩና ናላውን ያዞሩና አክቲቪስት እኔ ጋር ሲመጣ ራ ይሆናል ወይ ላክልኝ ሄድ ገንገና አልክልም ወደዛ አሁን ሰማህ እንግዲህ እችን 15 ሚሊዮን ብር አገኘ የሚል ወሬ ሰማህ መጣ አሰብስበ መጣ ሰማህ ዛሬ 15 ሚሊዮን ብር ገቢ እንደሆነ ከሱ ላይ ሊወስድ መጣ ወይ ጉድ ስለዚህ እንግዲህ ሰለሞን ተካልኝ ዛሬ ሬሳው በድጋሚ ገደሉት ነው የሚለው መቀበሪያና አልቃሽ አሳጡት ነው ብሎ ሞቶም ተበቀሉት ነው ብለው ትግሬ ሆኖ መሞት ያጸድቃል ብለው በሬሳው ላይ ተሳለቁበት ህወሓት መርዝ ነው ብለን ያለው በግጠይ ካሳንቺ ሲዘጠፈው ቃይቻለሁ ምን ፈረሰ እኮ አሁን አላየም እኮ ነገር እኮ ተሰራበት ፈረሰ እኮ በሙሉ ፈረሰ እኮ ኤርሚ እና ይሄ ነው የሚለው ለማንኛውም ግን ውድ አድማጭ ቤተሰቦቼ ለሰለሞን እኔ እንግዲህ ምንም የምለው ነገር የለም እናንተ ያው ህወሓት እንደተበቀለው ግን እንድታረጋግጡ ነው ለሊቢያ ምን ይላካል ከሊቢያ ምንም አይላክም አግተው ነው እንዳንተ ሊቢያ ያለው አንተ አትታገትም አግተህ ከሆነ አለበት